አያቴን ሁሉ ስታደርግ የሚገርማችሁ ወላጅ አባቷ ቅኔ አቋቋም የሚያውቁ ካህን ናቸው። ወንድሟም እንደዚሁ ጎንደር ቅኔ አቋቋም ዜማ የሚያውቁ ግን የነሱ ካህን መሆን እሷ ዛር ከመገበር አላስቆማትም ወይም ለሷ አልደረሱላትም። አሁን ከታረቅም በኋላ ለምንድን ነው እንዴት አባትሽ ካህን ሆነው ወንድምሽ ካህን ሆነው ቅኔ አቋቋም የሚያውቁ ያው መምህር ሆነው እንዴት ላንቻል ሊያስቆሙሽ አልቻሉም ዛር ከመገበር ስላት ለካ እነሱም ሲቀድሱ ያድሩና ደግሞ ያው ድብትርናው ላይ የሚሳተፉ ናቸው። እና እንደዚህ አይነት አገልጋዮች ባይቃወሙ ነው የሚገርመኝ። ስለዚህ እኔ ቤት ውስጥ ያለ ጉር ነው እሳቸው እንደ ህይወቴን እንደ መስታወት ፍንትው አድርገው የሚናገሩት ሲናገሩ ይኖሩት። እኔ በመምህር አይዞ አንበሳ በመምህር ጤና ብቻ አይደለም ያገኘሁት አምላኬንም ያገኘሁት። እዚህ ያሉ በመሐከላችን ባልና ሚስት ስለ አባ ብዙ ትምህርት ያስተምሩናል። ስለ መናፍስት አሰራር ይነግሩኝ ነበርና እነሱ እንኳን ይሄንን ስለሚያስተምሩን በቤተክርስቲያን ዙሪያ በጣም ግፍ ደርሶባቸዋል። ምክንያቱም የአባን ትምህርት ስለሚያስተምሩን መናፍስት አሰራር ምን መሆኑን ስለሚያሳውቁን አይናችንን ስለገለጡልን ማለት ነው። ዩቲዩብ ሳይ የመምህር ግርማን አገኘው። ድሮም አውቃለሁኝ ግን አልከታተላቸውም። ችግር ሲመጣ ማዳመጥ ጀመርኩኝ። ከዛ በማለዳ መያዝ የሚል መጽሐፋቸውን አነበብኩኝ ቁጥር 1 እና ቁጥር 2። ከዛ ሳነብ በቃ እያንዳንዱ ቦታ ላይ እኔንም ባለቤቴንም ዘሮቼንም እህቶቼንም ወንድሞቼንም አገኘው በመጽሐፉ ላይ። ይሄ የከሌ ባህሪ ነው ለካ እኔ ውስጥ ያለ ብያልኩ አጠገቤ ያሉትን ሰዎች በሙሉ ምን እንደሚመስሉ አንብቤ ጨረስኩኝ ከመጽሐፉ። ፊሎሶፊ አነባለሁ። መቼም እኔ ከኔ በላይ አዋቂ የለም በእኔ ቤት ማለት ነው። መጽሐፍ ቅዱስንም አንብቤዋለሁ 2 ጊዜ 3 ጊዜ። ያን ጊዜ እንደምረዳው አይደለም አሁን መጽሐፍ ቅዱስን የምረዳው እና እውቀትን መጨረሻ ደርሻለሁ ብዬ አስባለሁኝ። ምንም ነገር አልቀበልም። ነገር ግን ውስጤ ባዶ ነው፣ ሰላም የለኝም። ትላንትና ሲያስተምሩ ክርስቶስን ስታምኑ ሰላማችሁን ታገኛላችሁ ያሉትን እኔ ሰላሜን አግኝቻለሁ። አሜሪካን ሀገር በፈርስ ቤት በር ላይ መኪና ላይ ፈርስ ጥሎ መሄድ በጣም ከባድ ነው። መቼም ታውቁታላችሁ። እዚህ ሀገር በግ ለማሳረድ ወይ አንድ ነገር ለማሳረድ ሩቅ ሄደን ነው እንትን የምንለው እና እንዴት ሆኖ በፈርስ ቤቴ ላይ መኪናዬ ላይ አግኝቼ ትላንትና ተፈውሼ የ5 ልጆች እናት ነኝ። ኤርትራ በረሃ ወደ ሱዳን በረሃ፣ ከሱዳን በረሃ ወደ ግብጽ በረሃ፣ ከግብጽ በረሃ ደግሞ ድጋሚ ወደ ኢትዮጵያ በረሃ፣ ከበረሃ ወደ በረሃ 4 በረሃዎች ነው እንግዲህ አንገላታኝ። የራሳችን ኃጢአት መቁጠር አለብን። እኔ የራሴን ኃጢአት ቆጥሬ ነው እዚህ ደረስኩት። ችግራችሁን እያወቅኩ እኔ ደክማለሁ። መተኛት ሲገባኝ አልተኛም። አያቴ ዛሬ ማመለክና ለጠንቋይና ለዛሬ መገበር ታሪክ ነው እና በግና ዶሮ በየቀኑ እየገበረች እውነተኛው ጠላታችን ያ ሲገበር የነበረው ዛርና ውቃቢ ጠንቋይ ነበረ እና በነሱ እሱ ነው እና እንዲድኑ ጥረት ማድረግ አለብኝ፣ መታረቅ አለብኝ ብዬ ታረኩኝ። በ17 ዓመቷ አሜሪካ መጣ። በ20 ዓመቷ በመኪና አደጋ አትላንታ የ9/11 ሰሞን በከባድ አደጋ ደርሶ ህይወቱ አልፏል። አሁን ከ4 ቀን 5 ቀን ፌስቡክ አጋጣሚ ግሩፕ ላይ ስላለው ሜሴጁ መጣኝና ይሄ ድል አያመልጠኝም፣ ምንም ቢሆን ስራዬን ጥዬ መሄድ አለብኝ አልኩኝና ኤር ቲኬት ፈልግ እስከ $1800 አሉኝ። ትንሽ ተወደደብኝ አልኩኝና መኪና ስከራይም በመኪና ክራይም በጣም ተወደደ። ፕላስ ደግሞ ሊሰጡኝ ራሱ አልፈለጉም። ከዛ አይ መኪናዬን ይዤ አሁንማ አልቀርም አልኩኝና መኪናዬን ነድቼ እኔና ልጄ 13 ሰዓት ይሆናል 10 ሰዓት እየቆምን ስለመጣን እናቴንና አባቴን ይዤ መምህር ግርማን ላገኛቸው በቃ እና መፈወስ እንኳን እኔ ላይ አይደርስም ብዬ ነበር ያሰብኩት። ምክንያቱም የመጀመሪያ ጊዜ ነው ጸበል መጸበል አለብኝ አባንም እንዲያዩኝ ብዬ ነው የመጣሁት። ግን መሸኘት ያለ ሲሉ እኔ ራሴን አላወቅኩም እና መምህርን ቢቃወሙ ኢየሱስ ክርስቶስ እኮ አልከበረም አይደለ? መምህር ባይከብሮ እኔ አይገርመኝም። ሐዋርያ በቤቱ አይከብርም። እኛ ቀይ ካርፔት አንጥፈን መቀበል እየተገባን ብዙ በራሳችን በቤተ ክርስቲያን ራሱ ብዙ የሚመጣብን ፈተና አለና
ሐዋርያ በቤቱ አይከብርም። ስለዚህ መምህር የላከልን ከእግዚአብሔር ነውና እግዚአብሔር ይመስገን። እኔ ስላገኘኋችሁ አዲስ ህይወትም ስለጀመርኩ አመስግኑልኝ። የበረከት አባት ናቸው። አይኔን የገለጡልኝ ናቸው። እኛ እናልፋለን፣ ግን እኛ ልጆቻችን ላይ ካልሰራን ካልበረታን እኛ ላይ ካላቆመ ልጆቻችንም ነገር ሲያገቡ ሲወልዱ ዛሩ አብሮ ይወለዳል። እነሱን ካላሰገድን ካልጸለይን በየጊዜው ካልቆረብን ካልመጸወትን ካልሰጠን ምንም ዋጋ የለንም። ሄደን የምንመጣው በባዶ ከንቱ መመላለስ። ብዙ ታመም ነበር። አሁን እሳቸው መጥተው እዚህ ይሄ ጠቋር ለቃለሁ ብሎ ከኔ ላይ ከሄደ በኋላ ብን ብሎ ነው የጠፋው። ጉንፋን እንኳን ይዞኛ አቅም ለእግዚአብሔር የሚበልጥ ምንም ነገር የለም። እዚህ ዓለም የፈለገው ነገር ብናገኝ እንደ እግዚአብሔር የሚሆንልን ነገር የለምና እኔ በጣም ደስ ነው ያለኝ አባታችን። በእውነት እኔ ገነት የገባው ነው ሆኖ የተሰማኝ። አሁን በኃላፊነት ማለት ነው። መጨረሻ ደግሞ ገንዘብ ሚኒስቴር ነበርኩኝ። ያ ሁሉ ታሪክ አሁን ጠፋ። ያ ሁሉ ታሪክ ምንም አለማወቄን የተረዳሁት የእርሷን ትምህርት ከወሰድኩ በኋላ ለካ የመጨረሻው እውቀት የሚገኘው በክርስቶስ ብቻ ነው። እውነት ነው። እኔ መሰክረው ጤና ችግር ነበረብኝ እና ጨጓራዬን በጣም ያመኝ ነበር። ከዛ የተነሳ ስራ መስራት አልችልም ነበር። ከዛ የእርሶን ትምህርት መከታተል ከጀመርኩ በኋላ ጤና የተመለሰ እግዚአብሔር ይመስገን። ስራ መስራት እችላለሁ፣ ወጥቼ መግባት እችላለሁ። ከዛ በላይ ግን እውነት ለመናገር ህይወቴ መንገዱን አግኝቷል። በቃ ህይወቴ መንገዱን አግኝቷል። የምድር ነገር እኔ ማለት ዋጋ አለው የምድር ነገር፣ ግን ከዛ በላይ ሰማዩን አግኝቻለሁ ብዬ ነው ማምነው። ምክንያቱም እኔ በመምህር ጤና ብቻ አይደለም ያገኘሁት፣ አምላኬንም ያገኘሁት። እውነተኛ አባት ናቸው። እኛ ጋር ችግር አለ፣ ማስተዋል አለብን። ትውልድ መስማት አለበት። ከምን ጠፋ በትዕግስት በፍቅር ብንኖር ይሻለናል። ይቅርታ ያዋጣናል። እንስማማ እስቲ፣ ፍቅር ይኖራል። ራሳችን እንመርምር። ችግር ያለው እኛ ጋር ነው። ማንም ንጹህ የለም። ንጹህ እስካልሆን ድረስ የሰውን ኃጢአት ማየት ያለብን፣ የራሳችን ኃጢአት መቁጠር አለብን። እኔ የራሴን ኃጢአት ቆጥሬ ነው የደረስኩት። የራሴን ኃጢአት ቆጥሬ እውነት ለመናገር ኃጢአቴን አሸንፌ ማለት እችላለሁ። ሙሉ ለሙሉ የሚቀረው እንዳለ ሆኖ ኃጢአቴን አሸንፌ ራሴን አሸንፌ ጠላትን ድል እያረኩኝ በብዙ ውጊያ እኔ ማላቀውን ጥበብ እውነት ከመምህር ግርማ ከእግዚአብሔር በእግዚአብሔር በኩል በመምህር በኩል አገኘሁት። ማላቀውን ጥበብ እውነተኛ አማኝ ነው ብዬ አምን ነበር። በአቅሜ እውነት አባቴ እርሶን ሳላገኘሁት በፊት ንስሐ ገባ ነበረ፣ በቃ ሞክር ነበረ። ግን በቃ መመላለስ ነው አስሬና አባቴ ራሱ እኛኛው እና አንተ አይሰለችም እንዴ ንስሐ ይሉኝ ነበር። እና በቃ መምህርን ካገኘው በኋላ በእውነት ፍቅርን ተረድቻለሁ። እውነተኛ ፍቅር፣ እውነተኛ አገልግሎት። እኔ ለእርሶ ብቻ ብዬ አይደለም የምመሰክረው ለእግዚአብሔርም ነው። እና እውነተኛ አገልግሎት፣ ፍቅር፣ ትህትና፣ ትጋት። ስለዚህ ሁላችንም እስቲ ፍቅር ይኑረን እና እንስማማ። የትም አንደርስም። በቃ የትም ስለማንደርስ
ብንነጋገርና ብንስማማ ይቅር ብንባባል በቃ አለቀ። ይቅር ሁሉ ይቅር፣ ከእግዚአብሔር ይቅደም። አሜን። በርታ አንበሳ። መጎዳታችሁን ስለማውቅ ነው እኮ ይህን ያህል ሰዓት የምደክመው። የእናንተም መጎዳት እያወቅኩ እኔ እደክማለሁ። ችግራችሁን እያወቅኩ እኔ እደክማለሁ። መተኛት ሲገባኝ አልተኛም። ማረፍ ሲገባኝ እናንተ ይችን ላንቀላፋ እያላችሁ በዛው ረጅም ሰዓት ትተኛላችሁ እኮ። አንዳንዴም ጊዜውን ትረሱታላችሁ። ያ ምንድነው? የእናንተ ችግር ስለሚሰማኝ ነው። ለረጅም ዘመናት ተይዘናል። ደግሞ መረዳቱ ላይ አሁን ከዚህ ስትወጡ ደግሞ ሌላ ስትሆኑ በዛው ልክ ደግሞ ጉዳታችን ሌላ ይሆናል እና መበርታት ነው። እሺ ወንድም እህቶቼ፣ ስለ አባታችን መመስከር የምፈልገው ነገር እግዚአብሔር በመልአከ መንክራት ላይ አድሮ ለቤተሰቤና ለእኔ ትልቅ ውለታ ውሎልናልና ምንድነው ከ10 ዓመት በላይ ከወላጅ እናቴና ከአያቴ ጋር እንደ ጠላት ተለያይተን እንደ ጠላት ተሰልፈን ነበርና ያ ጊዜ አልፎ አሁን ታርቀን አንዳችን ለአንዳችን አንዱም እንዲድኑ እኔ ከእግዚአብሔር ጋር ጥረት እያረኩ ነው እና የታሪኩ ምንድነው የሚጀምረው ከአያቴ ዛር የማምለክና ለጠንቋይና ለዛር የመገበር ታሪክ ነው እና በግና ዶሮ በየቀኑ እየገበረች ያ የነበረው ዛር ከሷ አልፎ ለናቴ ከሷ አልፎ ለኔ ቤተሰቡ እንዲመሰቃቀል አድርጎ እኔ ደግሞ ያስተዳደግ በደል ደርሶብኝ በዚህ መሃል ቂም ይዤ የህፃን ልጅ ቂም ይዞ ሲያድግ ከባድ ነውና በዚህ ምክንያት በደረሰብኝ ነገር ጠላት አድርጌያቸው ነበር። ከ10 ዓመታት በኋላ ግን የመልአከ መንክራት የሬዲዮ አቢሲኒያና የቪዲዮ ትምህርታቸው ለካ እውነተኛው ጠላታችን ያ ሲገበር የነበረው ዛርና ውቃቢ ጠንቋይ ነበረ እና እሱ ነው እና እንዲድኑ ጥረት ማድረግ አለብኝ፣ መታረቅ አለብኝ ብዬ ታረኩኝ። ያው አያቴ ቅዱስ ቁርባን ተቀብላለች፣ አሁን መንኩስናም ተቀብላለች። የቀረነው እኔና አያቴና ማነው ይቅርታ እናቴና እኔ ነን። እንግዲህ እኛንም ደግሞ እግዚአብሔር አንድ ትውልድ ላይ ካልተገታ የዛር መንፈስ ትውልድን በሙሉ እየተበቀለ ነው የሚሄደው። አያቴ ይህንን ዛር ስታቆም ግብሩን እንዲያው አልተዋትም። በቃ እጇን በሙሉ ይሄንን ወዲያውኑ ዲፎርም አድርጎት ነርቭ እያሉ የእድሜ ልክ መድኃኒት ሰጥተዋት ከዛ በኋላ ደግሞ ደም ማስቀመጥ ደም የምታስመልሰው ግን ንስሐ ግን እድሜ ሰጣት። በእውነት በህይወት ትኖራለች ብሎ የሚያስብ የለም ከጎረቤት ሁሉ። ሌሊት ጎረቤት ተጠራ ነበሩ እየተባለ ያንን ዛሩን ከተወች በኋላ እንዲህ ተበቅሏት። በዛ ላይ ደግሞ 2 ልጅ ነው ያላት። አንድ እኔ እናት አንድ ታናሿ ነበረች። በ17 ዓመቷ አሜሪካ መጣ። በ20 ዓመቷ በመኪና አደጋ አትላንታ የ9/11 ሰሞን በከባድ አደጋ ደርሶ ህይወቱ አልፏል። ከዛ በኋላ እኛ ነበር ይቀጥል። ያው እንግዲህ ዛሬ ነቅተንበት እዚህ ደርሰናል። ግን በዚህ መሃል መጨረሻ መናገር ፈልግ አያቴን ሁሉ ስታደርግ የሚገርማችሁ ወላጅ አባቷ ቅኔ አቋቋም የሚያውቁ ካህን ናቸው። ወንድሟም እንደዚሁ ጎንደር ቅኔ አቋቋም ዜማ የሚያውቁ ግን የነሱ ካህን መሆን እሷ ዛር ከመገበር አላስቆማትም ወይም ለሷ አልደረሱላትም። አሁን ከታረቅም በኋላ ለምንድን ነው እንዴት አባትሽ ካህን ሆነው ወንድምሽ ካህን ሆነው ቅኔ አቋቋም የሚያውቁ ያው መምህር ሆነው እንዴት ላንቻል ሊያስቆሙሽ አልቻሉም ዛር ከመገበር ስላት ለካ እነሱም ሲቀድሱ ያድሩና ደግሞ ያው ድብትርናው ላይ የሚሳተፉ ናቸው እና እንደዚህ አይነት አገልጋዮች ባይቃወሙ ነው የሚገርመኝ። ስለዚህ እኔ ቤት ውስጥ ያለ ጉር ነው እሳቸው እንደ ህይወቴን እንደ መስታወት ፍንትው አድርገው የሚናገሩት ሲናገሩ ይኖሩት። ለዛ ነው እና ጊዜ ወሰድኩኝ። ቤተሰቤና የኔ ባለውለታ ናቸው። አባታችንን እድሜ በጤና ያኑርልኝ። የእድሜ ልክ ባለውለታዬ ናቸው። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይባርክልኝ። ሰላም እንደምን ዋላችሁ? እኔ አዜብ እባላለሁ። ትናንትና ላልነበራችሁ ትንሽ ምስክርነት እንዲሆን ነው። አባን ለመጀመሪያ ጊዜ አሁን ነው ያገኘኋቸው።
ቤተሰቦቼ እኔ ኢትዮጵያ ተወልጄ ግን ኤርትራ ነው ያደግኩት። ኢትዮጵያን አላቃትም ማለት ነው። እና ቤተሰቦቼ እድል አግኝተው አባ ጋር ሄደው ያውቃሉ። እኔ ግን አግኝቻቸው አላቅም። እዚህ ያሉ በመካከላችን ባልና ሚስት ስለ አባ ብዙ ትምህርት ያስተምሩናል። ስለ መናፍስት አሰራር ይነግሩኝ ነበረና እነሱ እንኳን ይሄንን ስለሚያስተምሩን በቤተ ክርስቲያን ዙሪያ በጣም ግፍ ደርሶባቸዋል። ምክንያቱም የአባን ትምህርት ስለሚያስተምሩን መናፍስት አሰራር ምን መሆኑን ስለሚያሳውቁን አይናችንን ስለገለጡልን ማለት ነው። እኛን ስላስተማሩ ብዙ ተገፍተዋል። ግን እግዚአብሔር ሁሌ ከነሱ ጋር ናቸው። በእግዚአብሔር ዙሪያ ስለሚኖሩ ምንም አይነካቸው ማለት ነው። እና አባን ሁሌ ህልም ይታየኝ ነበረ። ህልም ታይቶኝ እህቴ እዚህ ጋር አለች፣ ገኒ ትባላለች። ቤተክርስቲያን ተገናኘንና አቀፈችኝ። ህልም አየውልሽ አለችኝ። እኔም ህልም ታየኝ አልኳት። ምንድነው አለችኝና መምህር ግርማ ሲያስጠምቁኝ ህልም ታየኝ አልኳት። ደነገጠች። እኔም እኮ የአባን ያየሁልሽ፣ አንቺ ልጅ ሄደሽ ማግኘት አለብሽ መምህር ግርማን አለችኝ። በምን እድል ያልኳት። ሁለቴ አባ መምህር ሲመጡ እኔ ወደ አንጎላ የሚባል አገር ስራ እዛ ስላለኝ ቢዝነስ ወደዛ ሁለቴ ሄድኩና እዛ ስደርስ መምህር ግርማ አሜሪካ መጡ ይባላል። ከዛ ምን ነው እግዚአብሔር ምን በድዬህ ነው ከመምህር ጋር አንድ ቀን ባገኛቸው በቃ ሁሉ ነገር ይስተካከላል እል ነበረና አሁን ከ4 ቀን 5 ቀን ፌስቡክ አጋጣሚ ግሩፕ ላይ ስላለው ሜሴጁ መጣኝና ይሄ እድል አያመልጠኝም፣ ምንም ቢሆን ስራዬን ጥዬ መሄድ አለብኝ አልኩኝና ኤር ቲኬት ፈልግ እስከ $1800 አሉኝ። ትንሽ ተወደደብኝ አልኩኝና መኪና ስከራይም በመኪና ክራይም በጣም ተወደደ። ፕላስ ደግሞ ሊሰጡኝ ራሱ አልፈለጉም። ከዛ አይ መኪናዬን ይዤ አሁንማ አልቀርም አልኩኝና መኪናዬን ነድቼ እኔና ልጄ 13 ሰዓት ይሆናል 10 ሰዓት እየቆምን ስለመጣን እናቴንና አባቴን ይዤ መምህር ግርማን ላገኛቸው በቃ እና መፈወስ እንኳን እኔ ላይ አይደርስም ብዬ ነበር ያሰብኩት። ምክንያቱም የመጀመሪያ ጊዜ ነው ጸበል መጸበል አለብኝ አባንም እንዲያዩኝ ብዬ ነው የመጣሁት። ግን መሸኘት ያለ ሲሉ እኔ ራሴን አላወኩም። ከኔ አጠገብ የነበረች ገፍታ አስገባችኝና እዚህ ጋር ሁሉንም ተሸኘልኝ። ሚሊዮን ነበርኩ ግን 10 ቀርቶ ነበር። እግዚአብሔር መምህር ግርማ ጋድሮ በህልም ምን ይለኛል ሁሌ እንደዚህ አይነት እኮ ለእናንተ ስል በ100 ዓመት አንድ ይልክላችኋለሁ እናንተ ግን አትጠቀሙባቸውም ይለኛል ሁሌ። እና ትናንትና መምህር ወደዚህ ሲሉኝ ወደዚህ ባይም የህዝብ አይን ይወጋኛል። ምክንያቱም ቢያዩኝ ራሱ እኮ አይማሩም። ማየትና መስማት ነው። ጆሮ እያላቸው አይሰሙም፣ አይን እያላቸውም አያዩም። ምን ላደርግ ነው ማያቸው የሚል ውስጤ ይመጣብኝ ነበረ። እና መምህርን ቢቃወሙ ኢየሱስ ክርስቶስ እኮ አልከበረም አይደለ? መምህር ባይከብሮ እኔ አይገርመኝም። ሐዋርያ በቤቱ አይከብርም። እኛ ቀይ ካርፔት አንጥፈን መቀበል እየተገባን ብዙ በራሳችን በቤተ ክርስቲያን ራሱ ብዙም የሚመጣብን ፈተና አለና ሐዋርያ በቤቱ አይከብርም። ስለዚህ መምህር የላከልን ከእግዚአብሔር ነውና እግዚአብሔር ይመስገን። እኔ ስላገኘኋችሁ አዲስ ህይወትን ስለጀመርኩ አመስግኑልኝ። እንደምን ዋላችሁ? እግዚአብሔር ይመስገን። እግዚአብሔር ስሙ የተመሰገነ ይሁን። እኔ አባታችንን ካወቅኩኝ ድሮ አውቃቸው ነበር፣ ግን በደንብ አልከታተልም ነበር እና በደንብ ካወቅኳቸው አሁን 7-8 ዓመት ይሆነኛል። እንዴት ነው ያወቅኳቸው? በቃ እኔ ባለቤቴ እንሰራለን ከድሮም ጀምሮ ከዚህ ሀገር ከመምጣቴም በፊት በቢዝነስም በምን የምንነግድ ነበርና በረከት የለንም። በቃ የሆነ ነገር አስበን ልናደርግ ያ ነገር ከእጃችን ይጠፋል። በቃ ከዛ እንደዚህ ዩቲዩብ ሳይ የመምህር ግርማን አገኘው። ድሮም አውቃለሁኝ ግን አልከታተላቸውም። ችግር ሲመጣ ማዳመጥ ጀመርኩኝ። ከዛ በማለዳ መያዝ የሚል መጽሐፋቸውን አነበብኩኝ፣ ቁጥር 1 እና ቁጥር 2። ከዛ ሳነብ በቃ እያንዳንዱ ቦታ ላይ እኔንም ባለቤቴንም ዘሮቼንም እህቶቼንም ወንድሞቼንም አገኘው በመጽሐፉ ላይ። ይሄ የከሌ ባህሪ ነው ለካ እኔ ውስጥ ያለ ብያልኩ አጠገቤ ያሉትን ሰዎች በሙሉ ምን እንደሚመስሉ አንብቤ ጨረስኩኝ ከመጽሐፉ። ከዛ ያው መጸለይ መስገድ ጀመርኩኝ። ልክ እሳቸው እንደሚሉት በቃ እግዚአብሔር አበረታኝ። እየጸለይኩ ለባለቤቴ እንድንቀበል ስጋው ደግሞ እንድንቀበል አረኩ። ተቀበልን በእግዚአብሔር ፈቃድ። ልክ ስቀበል ግን ልጄ 1 ዓመት ከምናምኑ ነበርና ጡት ሳጠባው እዚህ ጋር ጡቴን ይነክሰኛል። ከዛ ወይኔ ጡቴ ምናምን ብዬ ሐኪም ቤት ስሄድ በጣም ብዙ ነገር አሉኝ። እኔ ደግሞ አልሰማሁም። መስማዬ ጥጥ ነው። ለምን መምህር አስተምረዋል። ልክ መንፈሱ ስራ መስራት እኛ ስንነቃበት የሆነ ነገር ሰርቶ እንደሚወጣ አወቅኩኝ።
እና ግን እኔ ሱባኤ ይዤ በየጊዜው ሱባኤ በየ3 ቀኑ ያስኩ ለ6 ወር ተከታታይ ሱባኤ ሲይዝ የሰላም መንፈስ እንዳለ በቃ ገንዘቤ ማን እንደሚሰልበው በቤቴ ውስጥ ያለውን ሁሉን ሚስጥር ቤቴ ያለው አወቅኩኝ። ከዛ ያው እሱ እንደሆነ እንዳመመኝ ስላወቅኩኝ ጸበል እየተከታተልኩ እየሰገድኩ እየቀጠቀጥኩኝ አወቅኩት። በቃ ሐኪም ቤት ስሄድ አልሰማቸውም። 1 ዓመት ሙሉ ምንም ነገር አላዳመጣቸውም። የጸለይኩ እየሰገድኩኝ መንፈሱን ያስኩትኝ ተሸኘ። ግን ዋናው የተሸኘው መምህር ግርማ ለመጀመሪያ ጊዜ ካናዳ የዛሬ 4 ዓመት አገኘዋቸው በአካል ለመጀመሪያ ጊዜ መንፈሱን ሸኙልኝ። ልክ መንፈሱ ሸኘ ይገርማቸዋል። የተዘጋው የነበረው በሙሉ እድሌ በቃ ተከፈተ። ቀይ የለኝን ነገር ሁሉ እግዚአብሔር አደረገልኝ። ቤት ነበር። ቤት በ1 ወር ውስጥ ገዝቼ ሙቭ አድርጌ ሄድኩኝ። ቤቴ ሰላም አገኘ። በቃ ምስጢር በሙሉ ገባኝ። ልጆቼ ላይ መስራት ጀመርኩኝ። ገባኝ። በቃ ሰው ሁሉ ግን ይነሳል። በቃ እኛ ስንጸልይ ስንሰግድ አጠገባችን ያለ ያሾኮሽካል በቃ መንፈሱና ከብዙ ሰው በቃ ብዙ ነገር መረዳት ጀመርኩኝ። ሰው አይኑን እያነበብኩ ሁሉ ነገር ምስጢር ይገባኛል። መናፍስትም ሲመጡ እሳቸው ከሸኙልኝ በኋላ ሲታደስም አዲስም ሲገባ በቃ ብዙ ነገር ብቻ ስናነብ ስናዳምጥ በንጹህ ከሆነን እግዚአብሔር ይቀርበናል፣ ምስጢሩ ይታወቃል። መጨረሻ በቃ የምፈልገውን አልማርም ሁሉ ያልኩትን ትምህርት ተምሬ አሁን ይሄው 2 ዓመት ሆነኝ። ኦገስት ላይ ዘንድሮ ግራጁዌት አደርጋለሁ። ስራም የራሴን በቃ ብቻ አይሆንም ያልኩትን ሁሉ እያደረገ እግዚአብሔር ከቤተሰቦቼ ከልጄ ከባለቤቴ ጋር ባርኮን ባለቤቴንም ብዙ ማይገባውም ነበር ግን አሁን ገብቶት የተወሰነ ፐርሰንት 90% ሄዶልኛል። ክብሩ ከፍ ይበል። በጣም ደግ ጥሩ ሰው ነው። እግዚአብሔር ስሙ የተመሰገነ ይሁን። ያው በቃ አለን መምህርን ያኑርልን። ሳልመሰክር አላልፍም ብዬ ነው። የበረከት አባት ናቸው። አይኔን የገለጡልኝ ናቸው። እኛ እናልፋለን ግን እኛ ልጆቻችን ላይ ካልሰራን ካልበረታን እኛ ላይ ካላቆመ ልጆቻችንም ነገር ሲያገቡ ሲወልዱ ዛሩ አብሮ ይወለዳል። እነሱን ካላሰገድን ካልጸለይን በየጊዜው ካልቆረብን ካልመጸወትን ካልሰጠን ምንም ዋጋ የለንም። ሄደን የምንመጣው በባዶ ከንቱ መመላለስ ነው እና እግዚአብሔር ለመምህር ግርማ እግዚአብሔር ረጅም እድሜ ከጤና ጋር ይስጥልን። በእኔ አፍ እንኳን የሚመረቁ አይደሉም። እኔ አንድ ትል ባዶ ሴት ነኝ። ግን አባታችንን ያኑርልን፣ ከፍ ያርግልኝ። አባቴ ሲመጡ ሁሌ አዩታለሁ። በቃ በህልሜ አይቼዎት ነው የማገኘት። አባቴ በጣም ሁሌ አዩታለሁ። አባቴ እግዚአብሔር ይስጥልኝ። እኔ አባት ኑርልኝ። በርዛ። እሺ እኔ መቼም እንግዲህ የተደረገልን ካልመሰከር ነው እውነቱ በእውነቱ ከእግዚአብሔር ገንዘብ የመስረቅ ያህል ነው የሚሰማኝና መናገር አለብኝ ብዬ ነው የመጣሁት። የኔ ህይወት የተለወጠው ከ2 ዓመት በፊት ጀምሮ ነው። በዚያን ጊዜ በማለዳ መያዝ የሚለውን ክፍል 1 እና ክፍል 2ን 20 ምናምን ቻፕተር ያለውን አዳመጥኩ በኦንላይን አግኝቸው ማለት ነው። ከዚያ ሳዳምጠው ስለነ ጠቋር ስለነ ራሄሎ ስለነ መንግስት ክሙ የሚል የመተት ነገር በቃ ሰውነቴን ይነዝረኛል። የሆነ ነገር አወቅኩኝ። እኔ ከዚያ በፊት እንግዲህ ከልጅነቴ ጀምሮ በትምህርት ደህና ገፍቻለሁ። ከጀርመን ማስተርስ በኢኮኖሚክስ ተመርቄ ኢትዮጵያ ውስጥ 20 ዓመት ሰርቻለሁኝ። እና ፊሎዞፊ አነባለሁ። መቼም እኔ ከኔ በላይ አዋቂ የለም በእኔ ቤት ማለት ነው። መጽሐፍ ቅዱሱንም አንብቤዋለሁ 2 ጊዜ 3 ጊዜ። ያን ጊዜ እንደምረዳው አይደለም አሁን መጽሐፍ ቅዱሱን የምረዳው እና እውቀትን መጨረሻ ደርሻለሁ ብዬ አስባለሁኝ። ምንም ነገር አልቀበልም። ነገር ግን ውስጤ ባዶ ነው፣ ሰላም የለኝም። ትላንትና ሲያስተምሩ ክርስቶስን ስታምኑ ሰላማችሁን ታገኛላችሁ ያሉትን እኔ ሰላሜን አግኝቻለሁኝ እና የቅድሙ ተናጋሪ ደግሞ ብዙ ገንዘብ የምኖረው ሰላም ከሌለ ዋጋ የለውም ያለው በጣም ለእኔ ይሰራል። ምንም ገንዘብ ቢኖርም ውስጥ ሰላም ከሌለ መኖር አይቻልም። ይሄን ቅጠል ይሄንን አየር ይሄንን ስፕሪንግ ታይም እንኳ ማድነቅ አይቻልም በእውነት በአካባቢያችን ያለው እና በህይወቴ ላይ ከፍተኛ ለውጥ አግኝቼ ደስተኛ ነኝ። በዚህ ላይ ደግሞ ብዙ ታመም ነበር። አሁን እሳቸው መጥተው እዚህ ይሄ ጠቋር ለቃለሁ ብሎ ከኔ ላይ ከሄደ በኋላ ብን ብሎ ነው የጠፋው። ጉንፋን እንኳ ይዞኛ አቅም ክረም 1 ዓመት ሙሉ እኔ ጉንፋን ሳይዘኝ አላልፍም ነበር። ምን አይነት እንቅልፍ ደግሞ ምተኛ መሰላችሁ? በፊትም ማልተኛውን እንቅልፍ ተኛለሁ እና ከዚህ የበለጠ ምንም ሊደረግልኝ አይችልም። ትላንትና ደግሞ እሳቸው ደጋግሞ ሲጠሯት ነበር ሲመቱኝ ራሄሎ የሚሏት። ዛሬ በህልሜ በትልቅ ጨርቅ እቃዋን ተሸክማ ስትሄድ አየኋት።
እና ለእኔ የተደረገልኝ ብዙ ነው። እና እኔ መቼስ በመጀመሪያ እሳቸውን የሰጠን እግዚአብሔርን ማመስገን አለብን። በእውነት ነው የምላችሁ። እግዚአብሔርን የያዘ ሰው የሚፈራው ነገር የለም። እና በመጨረሻ የምናገረው ነገር ቢኖር ለእሳቸው እድሜና ጸጋ ያበርክትላቸው፣ ልጆቻቸውንና የልጅ ልጆቻቸውን ይባርክላቸው። እኛ ለቤተሰቦቻችን ተርፈናል፣ ለራሳችንም ተርፈናል። ለልጆቼ ጸልዬ መፍትሄ ማገኝ ደረጃ ደርሻለሁ። እግዚአብሔር የተመሰገነ ይሁን። እሺ፣ በጣም የሚገርም ነው። አዲስ አበባ የት ምን ላይ ሰርተዋል? እኔ አንደኛ ኢኮኖሚ ልማትና ትብብር ሚኒስቴር፣ ገንዘብ ሚኒስቴር እና በዚያ የበጀት ክፍል ኃላፊ ነበርኩኝ። በደርግ ጊዜ ማለት ነው። በደርግ ጊዜ እኔ ጀርመን ነው የተማርኩት። ጀርመን ተምሬ 5 ዓመት ማስተርስ ኢኮኖሚ ተምሬ መጥቼ አስመራ ሁሉ ሰርቻለሁኝ 2 ዓመት በፕላን። ከዚያ ደግሞ በእርሻ ሰብል ገበያ ድርጅት ደግሞ ስራ አስኪያጅ ሆኜ በቅርንጫፍ ስራ አስኪያጅ ሆኜ በየቦታው ሰርቻለሁ። ደጀንም ሻሸመኔም በኃላፊነት ማለት ነው። መጨረሻ ደግሞ ገንዘብ ሚኒስቴር ነበርኩኝ። ያ ሁሉ ታሪክ አሁን ጠፋ። ያ ሁሉ ታሪክ ምንም አለማወቄን የተረዳሁት የእርስዎን ትምህርት ከወሰድኩ በኋላ ለካ የመጨረሻው እውቀት የሚገኘው በክርስቶስ ብቻ ነው። እውነት ነው። እና የኔ እውቀት ዜሮ ሆነ። ዜሮ። ያ መጽሐፍ ቅዱስ ዛሬ ሳነባው ሌላ ሆኖ ነው የምተረጉመው። እና በፊት ግን አንብቤው እኮ እኔ ከሰው ጋር ሁሉ እከራከራለሁ እኮ፣ ግን በቃ ለካ አዋቂ ይመስለኝ ነበር፣ ያወቅኩ ይመስለኝ ነበር። ግን ውሸት እና ልቦናዬን ይዞኝ ነው። ምንድነው ከቤተሰብ ችግር አለ። አያቴ ይሄን ያመልኩ ነበረ ሳድግ ማለት ነው። እነሱ ተሰብስበው መጥተዋል። እኔ ኖርማል ይመስለኛል። በእርግጥ በእናቴ በኩል የካህን ቤተሰቦች ናቸው፣ ግን ሁለቱ ያው ይጋጫል። ይብሳል፣ እዛ ደግሞ ይብሳል። እና ብዙ ነገር ገንዘብም እንዳይበረክትልኝ ያደርጋል፣ ከሰውም እንዳልስማማ ያደርጋል። ቤትም መስማማት የለም ፍቅር። አሁን ከባለቤቴም ጋር ተስማምተን ቅዱስ አለች፣ እሷ አለች፣ እዛ ቁጭ ብላለች። ቅዱስ ቁርባን ወስደን ብድግ በይና ተመልከት። እሷ ራሷ አሁን ትመሰክራለች። በጣም እንጣላ ነበረ ቤት ውስጥ ሰራ እንደውም ትምጣ እስኪ። እንዴት ነሽ? እንደምትሰነብ እንኳን ደህና መጣሽ። እንደዚህ ሆይ እዚህ ጋር እሺ፣ እንቆም ሌላው ላይ እንዴት ነው አሁን እንደው ጠባያቸው? አሁን ምንም አይናገረኝም። በፊትስ? በፊት ቀን በቀን ነበር የምንጣላ፣ ቀን በቀን። አዎ እሱ ቤት ተኝቶ እኔ ቤተ ክርስቲያን ለሊት ሲሄድ ሁሌ እያዘንኩ ነበር የምሄድ። ምን እያልሽ? ብቻዬን ሁልጊዜ በዚህ በሌሊት ያስፈራል አይደል? ሌሊት መሄድ። ከዛ ለምን ተነስቶ ከኔ ጋር አይሄድም? እንደገና ደግሞ የሆነ መጽሐፍ አለው የሚያነብ መጽሐፍ። ምን መጽሐፍ ነው? የኒው ኤጅ ነው ይሄ። ካርት ቶል የሚባል ዘ ፓወር ኦፍ ናው የሚባል አለ። ዘ እርዝ የሚሉት አለ። ይሄ ኒው ኤጅ የሚሉት ፍልስፍና ነው። እንደ አዲስ አማኝ ነው። በዚህ ሀገር እንደ ኦሹ ምናምን እንደሚባለው በዚህ ሀገር በጣም ብዙ አለ። ደግሞ መጽሐፍት ቤት ነበር የምሰራው እዚህም ሀገር እና መጽሐፉን አገኘሁት። በቃ እኔ እሱን ሳገኝ የኔ ዓለም እሱ ነው ብዬ ብቻ ወሰንኩ እና አሁን መጽሐፉን ሁሉ አውጥቼ ጣልኩ። ምክንያቱም ከሌላ መንፈስ ጋር ይሄዳል። ከነዚህ ከኤሻዎቹም ጋር ሄዶ ሰይጣን ጋር ነው የሚደበቀው። ሰይጣን ጋር ነው። ስለ ክርስቶስም ጥሩ ነገር ያወራና በሱ መልክ አይደለም ክርስቶስን የተረዱት ይላል ቤተክርስቲያናቱን እና በቃ ያወናብዳል። እሺ ያ መጽሐፍ ማወናበጃ ነበር ማለት ነው። አዎ ለልጆቼ ሁላ ለልጄ አንደኛ እዚህ ሀገር ነው የተማረችው፣ ለሷ ሁላ ይሰጣታል፣ ለጓደኞቹ ይሰጣል። ለወንድሙ ላከለት ማለት ነው። እዚህ በፊት ነው። አዎ በፊት። ከዛ ወንድሙ በዛ ምክንያት ተጣልቶ ተለያዩ። እስካሁን ድረስ አይነጋገሩ። እሺ ምንድነው ስለው ከሃይማኖት ጋር የሚጋጭ ነው። ምን ሆኖ ነው እንደዚህ የሚያደርግ? ዝም ትያለሽ ወይ አለ። ኧረ እሱ ለልጆችም ለንግስትም ሰጥቷቸዋል እለዋለሁ። በቃ ባህሪው ጥሩ ነው። እንዲሁ ጥሩ ሰው ነው። አይበድልም፣ ያለውን አይከለክልም። ግን እኔ እንጃ እኔና እሱ አንስማማም ቤት ውስጥ። እንግዲህ ወደ 50 ዓመት ሊሆነን ነው ከተጋባ። አሁን መቼ ነው መስማማት የጀመራችሁት? በቃ የእርሶን ዩቱብ ማየት ከጀመረ በኋላ ማየት ጀመረ። እኔ ከድሮ ጀምሬ 20 ዓመት ምናልባት 18 ዓመት ይሆነኛል። ሁሌ ያለው እንግዲህ በፈረንጆች ያምናል የሆኑ ጀርመኖች ምናምን። ከዛ የጀርመናዊ ነው ባሏ። እሷ መታዛ ስትድን አየውና ይውታየ ይሄንን ተመልከት፣ ብዙ ሰው እየሄደ ይድናል፣ የተማሩም ሰዎች ዶክተሮችም ሄዶ ይድናሉ፣ ተመልከት ነው። ብዙም አይቀበለኝም። አሁን መጨረሻ ላይ እግዚአብሔር ልቡን እንዴት እንደመለሰ አላውቅም።
በቃ መከታተል ጀመር። ሁሌ በቲቪ እሱን ነው የሚያይ። ምን ይላል እንደውም እኔንም እያስረዳኝ በደንብ አሁን ተግባብተን አንድ ቀን ተጣልተን አናውቅም። ይገርማል በጣም። እኔ መጨረሻ ደግሞ እንዲህ በአካል አገኘሁታለሁ ብዬ አምኜም አላውቅም። ባለፈው መጣን፣ እግዚአብሔር ይመስገን ጸበልም አገኘን። ምንም አለ የእሱ ያው ጮህለት ጠቋሩ ሄደ እኮ ይዛን ጠቋሩ ብን ብሎ ሄደ። በደንብ ይሰግዳል፣ ይጸልያል፣ ምን ይላል። ጥሩ ነው ያለው እና እግዚአብሔር ይመስገን። ቀስ እያለ ወደ ትውልድ ሽግግሮሹን ይቀጥላል። በጊዜ ያለመንቃት ያመጣው ጉዳት ነው። በጊዜ ያለመረዳት በጊዜ አሁን እኔ አልወድም፣ እኔ አላምንበትም፣ እኔ እኮ ክርስቶስን ነው ያልኩት እንጂ ሌላ እኔ አላምንም ምናምን የሚሉት በሙሉ ወይ ድንገት ይዟቸው ይጠፋል። ድንገት በቃ አለ አሳስቆ አባብሎ ምን ብሎ ዥው በቃ ዥው። እንደዚህ ሲያደርግ ብዙ ሰው አይተናል። አፋቸውን አላግባብ የሚናገሩት በሙሉ አላግባብ የሆነ ኮተታቸውን ይዘው ይጠፋሉ። ስለዚህ ያው ተመስገን ነው። እድሜና ጤና እሺ እሺ እናመሰግናለን። እሺ እግዚአብሔር ባርክልን፣ እግዚአብሔር ይስጥልን። እሺ 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 እሺ። እንዴት ነው አባቴ? እኔ እንኳን ብዙ አነጋገር አልችልበትም። እንደው የተደረገልኝን እንደመመስከር ነው ወደዚህ የመጣሁት። እንዴት ዋላችሁ የእግዚአብሔር ቤተሰቦች? እኔ ብዙ የእሳቸውን እከታተላለሁኝ። ከዛሬ 15 ዓመት በፊት ነው መቀጥቀጥ የጀመርኩት እና በጣም ብዙ ትግል ነበረ። እግዚአብሔር ይመስገን ኬንታኪም የመጡ ጊዜ እዛ ሄደን ነበረ እና አሁን ግን እዚህ ሲመጡ ባለፈው የመጡ ጊዜ አንዳንድ ርኩስ መንፈሶች ተሸኙልኝ። እግዚአብሔር ይመስገን። እሳቸው ከሄዱ በኋላ ደግሞ የሚገርመው ነገር አሁን በቅርብ ጊዜ የዛሬ ወር ከ20 ቀን አካባቢ እንትን በሬ ላይ ስወጣ መኪናዬ ላይ የሆነ ግሪን ነገር በቪዲዮ ሁሉ ቀርጬዋለሁ እና ምንድነው ይሄ ነገር? በጣም ብዙ ነው። የተወቀጠ ነገር ይመስላል፣ የሆነ ነገር ይመስላል እና አሁን እጄንና እግሬን እየያዘ ይመጣና የሆነ ይደነዝዘኛል፣ ምን ይለኛል። ከዛ ቀጠቅጠዋለሁኝ ግን ምንም ብሎኛ አቅም። አሁን ትላንትና እግዚአብሔር ይመስገን እዚህ መጥቼ በፈርስ የገባሁ ነኝ ብሎ ለፍልፎ ወጥቷል። እግዚአብሔር የተመሰገነ ይሁን እና አሜሪካን ሀገር በፈርስ ቤት በር ላይ መኪና ላይ ፈርስ ጥሎ መሄድ በጣም ከባድ ነው። መቼም ታውቁታላችሁ። እዚህ ሀገር በግ ለማሳረድ ወይ አንድ ነገር ለማሳረድ ሩቅ ሄደን ነው እንትን የምንለው እና እንዴት ሆኖ በፈርስ ቤቴ ላይ መኪናዬ ላይ አግኝቼ ትላንትና ተፈውሼ የ5 ልጆች እናት ነኝ። ባለቤቴ በቅርብ ነው የሞተው፣ ባለፈው ሲለፈልፍ ተናግሯል እና እጄንና እግሬን ሲይዘኝ አምላክ ሆይ እነዚህ ልጆች ማን ሊያሳድጋቸው ነው? ብቻዬን እንዴት ላረጋቸው ነው እያልኩ ነበረ ማለቅ ሰው። እግዚአብሔር ይመስገን ፈውስና ምሕረት በቤቴ ገብቷል። እግዚአብሔርን አመስግኑልኝ አባቴ። እድሜና ጤና ይስጦት፣ ኑርልን አባቴ። ደግመን ትናንትና ያልነበራችሁ ሰዎች ስሜ የሚካኤል እባላለሁኝ። ከህፃንነቴ ጀምሮ ሲያሰቃየኝ የነበረው መንፈስ ኦልሞስት 26 ዓመት ከህፃንነቴ ጀምሮ ነው። 32 ነው እድሜ አሁን እና በአባታችን ጸጋ ማለት ነው ትናንትና ተፈውሻለሁ። በጣም ደስ ብሎኛል። እልል ብላችሁ እግዚአብሔርን አመስግኑልኝ። እንደው ትግሉ እንዴት ነው? ትግሉ በጣም አስቸጋሪ ነው። አባታችን ህፃን ሆኜ ነው የተሰደድኩት። እዛም ያደግኩት ማደጎ ቤት ነው። እነዛም ሰዎች የርቁ ዘመድ ነበሩ። እጅጉ ፈተና ደርሰውብኛል። ይሄኛው አይኔም የታመምኩት እዛው ነው እና በቃ ከዛውም ከኤርትራ በረሃ ወደ ሱዳን በረሃ፣ ከሱዳን በረሃ ወደ ግብጽ በረሃ፣ ከግብጽ በረሃ ደግሞ ድጋሚ ወደ ኢትዮጵያ በረሃ፣ ከበረሃ ወደ በረሃ 4 በረሃዎች ነው እንግዲህ አንገላታኝ። የበረሃ መንፈስ ሊሆን ይችላል አላውቅም። ግን ከዩቲዩብ ቪዲዮዎች ላይ ታምረ ጽዮን በሚለው በጣም ብዙ እየተከታተልኩ ነበረ። ጥሩ እንቅልፍ ማገኝ ነበር። አይኔም ያይልኛል አልፎ አልፎ። እግዚአብሔር ይመስገን። እኔ እንደውም አባታችን አገኛለሁ ብዬ አስቤም አላውቅም። እንደዚህ ቀርቤም አወራለሁ ብዬ አስቤ አላውቅም። ዩቲዩብ ብቻ ይበቃኛል። እግዚአብሔር ይመስገን። በዚህ እድሜ ይህንን ያሳየኝ አምላኬ ይመስገን። ያን ሁሉ በረሃ ያን ሁሉ ጨካኝ የሆነውን
ጊዜ ያሳለፍኩትን በጣም እግዚአብሔርን አመሰገንኩት። በእውነት እኔ በዚህ እድሜ ይህንን በማየቴ በጣም ደስተኛ ነኝ። እውነት በቃ እዚህ አሜሪካ እንግዲህ እንደምታውቁት ሁሉም ነገር ሞልቷል፣ ምግብ ሞልቷል፣ ልብስም እንደፈለክ ነው፣ ወርቅም እንደፈለክ ነው፣ ገንዘብም እንደፈለክ ነው እና ግን ከእግዚአብሔር የሚበልጥ ነገር የለም። ጠቢብ ሰሎሞን እንደተናገረው ራሱ ከእግዚአብሔር የሚበልጥ ምንም ነገር የለም። እዚህ ዓለም የፈለገው ነገር ብናገኝ እንደ እግዚአብሔር የሚሆንልን ነገር የለምና እኔ በጣም ደስ ነው ያለኝ አባታችን። በእውነት እኔ ገነት የገባው ነው ሆኖ የተሰማኝ አሁን ሁሉ አራት በረሃ ተሻግረሃል? አዎ ተሻግሬያለሁ። አራብህም? ይርበኛል፣ በጣም ይርበኛል። በተለይ ግብጽ ላይ ጓደኞቼ ሲጠይቁኝ አሁን ከመሞት በፊት ምን ትመኛለህ ብለው ሲጠይቁኝ እኔ ውሃ ብጠጣ በቃ ውሃ ጠጥቼ ብሞት ነበር ያልኩት ያን ጊዜ ማለት ነው። በጣም ጨካኝ አረቦች ናቸው የያዙን፣ አግተው ነው። እኔ ኤርትራና ኢትዮጵያ ጸብ ስለነበረ ዞሬ ወደ አባቴ ፍለጋ ኢትዮጵያ ገባለሁ ብዬ ስነሳ በሚስጥር ይዤው ነው። ግን እነሱ አግተው በግድ አስገድደው ወደ ግብጽ፣ ከሱዳን ወደ ግብጽ አስገድደው ይዘውን ሄዱ። ግን እግዚአብሔር ይበልጣል። እግዚአብሔር ደግሞ ግብጽ ላይ ሌሎች ብር እየላኩላቸው እየኖሩ እኔ እንኳን ጥርስ መፋቂያ አጥቼ እየኖርኩ እግዚአብሔር ግን በነፃ ደግሞ ወደ ኢትዮጵያ መለሰኝ። በጣም ደስ የሚል በጣም የሚገርም ማለት ነው። እዛ ላይ ደግሞ በጣም በብዙ ችግር አዲስ አበባ ውስጥ ስኖር ገና አማርኛ እስከምለምድ ገና ቤተሰቦቼን እስከማገኝ ገና ብዙ ዶኩመንት የጠፋ ነበረ ከልጅነቴ ጀምሮ። በፍርድ ቤትም በእንትን ክርስትና የተነሳሁበት ወረቀቶችም እናቴ ቤት ተቀምጦ እናቴ ደግሞ ድጋሚ ወደ አስመራ ሄዳ ነው ሳላገኛት ቀርቼ ማለት ነው። በዛ ላይ አይሙሬ ታምሜ ነበረ። እግዚአብሔር ይመስገን እዛ 4 ዓመት ደግሞ ኖሬ ያው ከኤርትራውያን ጋር ነው ያደግኩት። ግልጽ የሆነ ነው አልዋሽም። አብሬያቸው ስላደግኩኝ እዛ ካምፕ ላይ ተመዘገብኩኝ። እዛ ነው ትግራይ በረሃ የገባሁት 4ኛው በረሃ። ከዚያ በኋላ ደግሞ እግዚአብሔር ወደዚህ በነፃ አመጣኝ። አንድ ሰው ማለት ነው 100 ብር ሳይሰጠኝ ጓደኞቼን ሱፍ አልብሶ ወደዚህ ሀገር አመጣኝ እግዚአብሔር። ይገርማል በጣም። በእውነት ቅዱስ ሚካኤል ደግሞ ለኔ ከልጅነቴ በጣም እንደጠበቀኝ ያስተዋልኩትን በቃ እዛች የተወለድኩባት ሰፈር ነው የተመለስኩት። በ19 ዓመቴ ወንድ አያቴ ሳገኘው በጣም ደነገጠ። እንዴት በ19 ዓመትን እዚህ መጣ? እኔ በጣም ደንግጫለሁ። እናትስ የት ናት? ሞቷል እኮ ተብሎ እኛ በጣም በቃ አላመናትም። አለም ስትለን እኛ እናምናትም። የሚካኤል የተባልከው ለዚህ ነው? አዎ ለዚህ ነው። በቃ የሚካኤል ልባል በቃ አልኩኝ። ወንድሜ የሚካኤል ሆን ስለኝ ደስ አለኝ። በቃ ይገርማል የሚካኤል። አዎ ሰዎቹ ያሸፉብኛል። እኔም የአባቴ ነኝ ለምንድነው የሚካኤል የምትባለው ይሉኛልና አይ እኔ የቅዱስ ሚካኤል ነኝ። የቅዱስ ሚካኤል ስለሆንኩኝ ነው ከልጅነቴ ጠፍቼ ተገኝቼ ድጋሚ ደግሞ እዛ ሰፈር መኖሬ ኦልሞስት ወደ አመት ተኩል ኖሬ ያለው ሾላ ገበያ ውስጥ እነዛ ነው የተወለድኩት። ዶኩመንቴንም በሙሉ አግኝቼ ክርስትና ወረቀቴንም ፍርድ ቤት ያሳወጅበት ልጅ መሆኔንም ወራሽ መሆኔንም የቤት ካርታ ማጠቃሉ ሁሉም አግኝቼዋለሁ በ19 ዓመት። ያው በልበርታ እግዚአብሔር ይመስገን አባታችን በእውነት እድሜ ይስጥልኝ ከኔ ቀንሶ ለእርሶ ይስጥልኝ። ምስክርነቴን ለመስጠት ነው እዚህ የመጣሁ። በ2017 የረድ ስላሴ ጋር ነው ያገኘኋቸው። በዚያኑ የተያዘልኝ። ከዛም በኋላ ሁሉ ጊዜ ጸሎትና ስግደት ያውም ሁሉ እንትን ያደረኩ። አሁን በወከር ነው የሄድኩ ወደ አዲስ አበባ መጀመሪያ ሲሄድ ወከሩን ጥዬ ነው ወደ እዚህ ሀገር የተመለስኩት። ስለዚህ በጣም የሰጠኝን ከመምህርና ከዚህ ጋሉ መምህራን በሙሉ ሁሉ ጊዜ ቤተክርስቲያን በመሄድ በየቀኑ ጸሎት በማድረግ እየወላቸው አሁን ቁሜ እየሄድኩ ነኝ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የዛሬ ስንት አካባቢ ነው ማለት? 2017 በዛ በእኛ አቆጣጠር ነው ነው በዚያ ሀገር 13 ዓመት ማለት 13 ዓመት። ይገርማል በጣም። አሁን እያወራችሁ በደንብ እየሄድኩ ነኝ። እዚህም ሲሞት ሁሉ ጊዜ የመጣሁ ነኝ። ስለዚህ በጣም ደስ ብሎኛል። ይበርቱ። አሜን። ይበርቱ። እሺ እሺ